ኑሮን የሚያቀሉ ምርጥ መሳሪያዎችን የምትወዱ ከሆነ ትክክለኛ ቦታ ላይ ናችሁ። ይሄ የኢትዮጵያ አሪፍ የቴክኖሎጂ ቻናል ነው። በኢንተርኔት ላይ ያሉትን አሪፍ እና ብዙ ሰው ቢኖረኝ ብሎ የሚመኘውን ቴክኖሎጂዎችን አሳያችኋለሁ። የዛሬው ቪዲዮ ከዚህ በፊት አይታችሁ የማታውቋቸው ከፍተኛ ደረጃ ያላቸው ምርጥ እቃዎች የያዘ ነው። ወደ ቪዲዮ እንግባ። ይሄ የኢዲሲ ፕራይባር መልቲቱል ሁሉንም ነገር የሚፈታው ብቸኛው እቃ ነው። ፈንቅሎ መፍቻ፣ በራቼቱ ብሎኖችን ማጥበቂያ፣ እርሙዝ መክፈቻ፣ እንደውም በማያልቀው ማግኔቲክ እስክርቢቶ መጻፊያም ጭምር ነው። ቀለም አያስፈልግም፣ መበላሸት የለም፣ ኪሳችሁ ላይ ይንጠለጠላል። ይሄ አንድ እቃ 5 መሳሪያዎችን ይተካል። ትንሽም ቢሆን ብዙ ጥቅም አለው። ጠረጴዛችሁ ቆሽሾ ስልካችሁ ጠፍቶ ሰዓቱ ስንት እንደሆነ እንኳን አታቁም። ይሄ ሁሉንም በአንድ የያዘ የኤልኢዲ ጠረጴዛ ላምፕ ሁሉንም ነገር ያስተካክላል። ጠረጴዛችሁን ያበራል፣ ሰዓትና ሙቀትን ያሳያል፣ ስልካችሁን ቻርጅ ያደርጋል። በተጨማሪም እስክርቢቶቻችሁን ይይዛል። ሁሉንም በአንድ ንጹህ አቀማመጥ ታገኙታላችሁ። ለጥናት ወይም ለመዝናናት ከለሮችን፣ ብሩህነትን እና የሌሊት መብራትን ለመቀየር ዝም ብሎ መንካት ብቻ ነው የሚጠበቅባችሁ። ይሄ አንድ አምፖል 5 ማሻሻያዎችን ይዟል። የግድግዳ ሶኬታችሁን ወዲያውኑ የኃይል ማከፋፈያ የሚያደርግ ገራሚ ቻርጀር ነው። ይሄ ቤሲኤስ 140 ዋት ቻርጀር ማክቡክን በ30 ደቂቃ ውስጥ 50% ያደርሰዋል። በተመሳሳይ ሰዓት ደግሞ 3 ሌላ መሳሪያዎችን ቻርጅ ያደርጋል። ፍጥነት መቀነስ የለም። ስማርት ስክሪኑ ቀጥታ ኃይልን እና ሙቀትን ያሳያል። ስለዚህ ሁሉም ነገር ደህንነቱ የተጠበቀ እና ፈጣን መሆኑን ታውቁታላችሁ። አንድ ትንሽ ዕቃ 4 መሳሪያዎችን ሙሉ በሙሉ ቻርጅ ያደርጋል። ይህንን ትንሽ የእጅ ባትሪ ስታወጡት ጌም መጫወት ይጀምራል። እቃው ሉፕ ዶት ይባላል። በፒክስል ስክሪን የተሰራ ባለ 400 ሉሜን መብራት ሲሆን መቆጣጠሪያውን ስታዞሩት ፊቱ ይቀያየራል፣ ስታወዛውዙት መብራቱ ይቀያየራል። ይሄ እያለ የሚደብራችሁ ከሆነ ስክሪኑ ላይ ትናንሽ ጌሞችን መጫወት ትችላላችሁ። ይሄም እቃ ኪሳችሁ ውስጥ ያለ የእጅ ባትሪ፣ ፊጄት እና መጫወቻ ነው። ይሄ መብራት ብቻ አይደለም፣ ይዛችሁት የምትዞሩት መዝናኛ ነው። ይሄ ቦርሳ በባቡር ውስጥ አንድ ሰው ቢገፋችሁ ራሱን ወዲያውኑ ይቆልፋል። ይሄ የባንክ የሌባ መከላከያ ቦርሳ ላፕቶፓችሁን በሰው መሃል እንኳን ደህንነቱ ጠብቆ የሚያቆይ የቲኤስኤ ኮምቦ ቁልፍ አለው። ስልካችሁ ሊዘጋ ከሆነ የዩኤስቢ ፈጣን ቻርጅ ፖርት ውስጥ ሰክታችሁ መንገዳችሁን መቀጠል ትችላላችሁ። ዝናብ ቢጀምር የውሃ መከላከያ ጨርቁ እና ዚፐሮቹ በውስጡ ያለውን ነገር ሁሉ ይጠብቃሉ። አንድ ቦርሳ ስራ፣ ጉዞ፣ ደህንነት፣ ኃይል ሁሉንም ጠቅልሎ ይይዛል። በዚህ መሃል እኔ ጋር ጡትን አሪፍ እቃዎች ላሳያችሁ። አሪፍ ራውተሮች ለምሳሌ እንደ ZTE፣ ቲፕሊንክ፣ ዲሊንክ፣ ሃርቪሊዮን፣ ሳፋሪኮም፣ ቅመም፣ ሁዋዊ የመሳሰሉትን ራውተሮች እኔ ጋር አሉ። በተጨማሪም ሄድሴት፣ ፕሮጀክተር፣ ሰዓትም ከፈለጋችሁ አሉኝ። እናም ደግሞ ሁሉም እቃዎች ዴሊቨሪ ፍሪ ናቸው። መምረጥ እና መግዛት ከፈለጋችሁ በቴሌግራም አውሩኝ፣ በፍጥነት እመልሳለሁ። ኤክስተርናል ኤስኤስዲዎች ሲሞቁ ፍጥነታቸው እንደሚቀንስ ታውቃላችሁ? ይሄኛው ግን አይቀንስም። ሻርጅ ዲስክ ፕሮ አብሮ የተሰራ አሪፍ ማቀዝቀዣ ያለው ተንቀሳቃሽ ኤስኤስዲ እና ሀብ ነው። ስለዚህ በትልልቅ ፋይል ማስተላለፎች ጊዜም እንኳን በጣም ከፍተኛ ፍጥነትን ይይዛል። በጣም ትንሽ ነው። ከስልኮች፣ ከላፕቶፖች፣ ከጌሚንግ ኮንሶሎች ጋር ይሰራል። እንደውም በኤችዲኤምአይ በኩል የ4K ቪዲዮዎችን ያሳያል። ሁሉንም በዚህ አንድ መሳሪያ ታገኙታላችሁ። ከፍተኛ ማከማቻ አለው። ደግሞም ፍጥነት መቀነስ የለም። አንድ መሳሪያ ድራይቭን እና ሀብን ይተካል። ይሄ የላቀ ደረጃ ኃይል ነው። ጆሮአችሁን እያያችሁ እንድታጸዱ የሚረዳችሁን እቃ ላሳያችሁ። አዎ ይሄ አደገኛ ነው። እዚህ ጋር የምታዩት ትንሽ የኤችዲ ጆሮ ካሜራ በውስጡ ያለውን ነገር በትክክል ያሳያል። በቀጥታ በስልካችሁ የጆሮአችሁን ውስጥ ይዩት፣ እናም በሰላም አስወግዱት። መገመትና መጎዳት የለም። በትክክል መጽዳቱን እንድታውቁ ፎቶና ቪዲዮዎችን ጭምር ያስቀምጣል። ይሄኛው መጫወቻ አይደለም፣ እውነተኛ የጆሮ እንክብካቤ ነው። ይህንን አንዴ ከተጠቀማችሁ በኋላ የጆሮ ማጽጃ የድሮ ዘመን ይመስላል።
አጋራችሁ ተኝቷል፣ እናንተ ግን ሙሉ በሙሉ ንቁ ናችሁ። አንድ ተጨማሪ ምዕራፍ ላይ ተጣብቃችኋል። ይሄ እጅግ ቀጭን በታችኛው ክፍል የሚጣበቅ የመጽሐፍ መብራት ነው። ጸጥ ይላል እና መላውን ክፍል ሳይሆን ገጻችሁን ብቻ ያበራል። በአንድ ክሊክ ከሞቃትና ምቹ ብርሃን ወደ ጥራት ያለው ነጭ ብርሃን መቀየር ትችላላችሁ። አይናችሁ እንደሚወደው አድርጋችሁ ቀንሱት፣ እናም አቀማመጣችሁን አስተካክሉ። በአንድ ቻርጅ እስከ 80 ሰዓት ያስነብባችኋል። ይሄ ትንሽ መብራት የትልቅ ንባብ ማሻሻያ ይመስላል። በብርድ ጊዜ እጃችሁ ይደነዝዛሉ እና በድንገት ስልካችሁን እንኳን መጠቀም አትችሉም። እነዚህ ስማርት የእጅ ማሞቂያዎች ይህንን ያስተካክላሉ። እነዚህን ጠንካራ ማሞቂያ አንድ ላይ ያጋጥሟቸው ወይም ለዩዋቸው። በእያንዳንዱ እጅ አንዳንድ ያዙ፣ በፍጥነት ይሞቃሉ፣ ቀኑን ሙሉ በሙቀት ይቆያሉ እና የቻርጅ ማድረጊያ ሳጥኑ እንደ ፓወር ባንክም ያገለግላል። ለክረምት፣ ለጎልፍ፣ ለካምፒንግ ወይም ለተራ የዕለት ተዕለት ኑሮ አሪፍ ዕቃ ነው። ይሄ በራሳችሁ የምትቆጣጠሩት ሙቀት ነው። በአውሮፕላን ማረፊያ ላይ ወይም የሆነ ቦታ ቦርሳችሁ ቢጠፋ ድንጋጤ ይፈጠራል። ይሄ ስማርት ቁልፍ መቆለፍ ብቻ አይደለም የሚችለው፣ በፋይንድ ማይ አፕል አፕሊኬሽን ውስጥ ሻንጣችሁን ያለበት ቦታ ያሳያል። አንድ ሰው ከወሰደው ወዲያውኑ ማስጠንቀቂያ ይደርሳችኋል። በአቅራቢያ ከሆነ ድምፅ እንዲያወጣ በማድረግ በፍጥነት እንድታገኙት ይረዳል። በቲኤስኤ የተፈቀደ እንደ ብረት ጠንካራ የውሃ መከላከያ ያለው አንድ ገራሚ ቁልፍ ነው። በግድግዳ ላይ ያሉ እነዛ ትናንሽ ነጥቦች መብራት ባይሆኑስ? ይሄ ትንሽ መጠን ያለው የስለላ መፈለጊያ የሆቴል ክፍሎችን፣ መታጠቢያ ቤቶችን፣ መኪናችሁንም ጭምር ይፈትሻል። የሚፈትሽበት ምክንያት የተደበቁ ካሜራዎችን፣ የጂፒኤስ መከታተያዎችን እና የድምፅ መቅረጫዎችን ወዲያውኑ ለማግኘት ነው። በአንድ ክሊክ ይጮሃል፣ ይርገበገባል፣ እናም አንድ ሰው ከየት ቦታ ሆኖ እያየ እንደሆነ በትክክል ያሳውቃል። አፕሊኬሽን አያስፈልግም፣ መገመት የለም፣ ቀጥታ ነገሮችን ማጣራት ብቻ ነው። የምትጓዙ ከሆነ ይሄ ቀላል መሳሪያ አይደለም፣ የአእምሮ ሰላም ጭምር ነው። የጆሮ ማዳመጫዎቻችሁ ወይም ኤርፓድ ሙዚቃ ከመጫወት በላይ መስራት ቢችሉ ብላችሁ አስባችሁ ታውቃላችሁ? እነዚህ የኢንፊኒክስ ኤአይ በድስ ቃል በቃል 162 ቋንቋዎችን በቀጥታ ይተረጉማሉ። ንግግሮችን ልክ እዛው እንደተነገራችሁ አድርጎ ያሰማል። ምንም አፕ አያስፈልግም። በአክቲቭ ኖይዝ ካንስሊንግ አማካኝነት ጥራት ያላቸውን ስልኮች እና ሙዚቃዎች ታገኛላችሁ። ታች ስክሪን መቆጣጠሪያ ያለው ግልጽ ቦክስ እና የ36 ሰዓታት ቆይታ አለው። ስለዚህ ቀኑን ሙሉ እንደተገናኛችሁ ትቆያላችሁ። ስሙ፣ ተርጉሙ እና ዓለምን በአዲስ መንገድ ተረዱ። ይሄ የላቀ ደረጃ የጆሮ ማዳመጫ ነው። የቼዝ አፓችሁ ቀጣይ እርምጃዎችን ማየት አይችልም። ይሄ ሰሌዳ አሪፍ አድርጎ ያሳያል። ጎቼዝ ሚኒ ይባላል እና ምርጡን እርምጃ በቀጥታ ያሳያችኋል። ልጅን፣ አባታችሁን ወይም ትልቅ ጎበዝ ተጫዋችን መጋጠም ትችላላችሁ። አርቲፊሻል ኢንተለጀንሱ ለእያንዳንዱ ሰው ራሱን ይቀያይራል። ከዚህ በኋላ አሰልቺ ሰሌዳዎች አይኖሩም። ይህንን እየተጫወታችሁ ያስተምራችኋል፣ እንዲሁም በኢንተርኔት ከትክክለኛ ተጫዋቾች ጋር ያገናኛችኋል። በሙቀት ምክንያት ሸሚዛችሁ ቢጣበቅባችሁ ይህንን አነስተኛ የወገብ ማራገቢያ ወይም ፋን አጣብቁት እና ቀዝቃዛ አየር ወደ ሰውነታችሁ ይነፍሳል። በሶስት የተለያዩ ፍጥነቶች ንፋሱን ከቀዝቃዛ እስከ ሙሉ ፍንዳታ ታስተካክሉታላችሁ እና ቀኑን ሙሉ የሚቆይ ባትሪ አለው። በስራ፣ በእግር ጉዞ፣ በአሳ ማጥመድም ጭምር ቀዝቃዛ አድርጎ ያቆያችኋል። ቀበቷችሁ፣ ኪሳችሁ ወይም ቦርሳችሁ ላይ ይጣበቃል። ዝም ብሎ ይሰራል። ውጪ በምትቀሩበት ጊዜ ስልካችሁን ቻርጅ ለማድረግ እንደ ፓወር ባንክም ያገለግላል። በብርሃን እስኪታያችሁ ድረስ ስልካችሁ ንጹህ ይመስላል። በየቦታው ግን ቆሻሻ አለ። ይሄ የአይ ሮለር ስክሪን ማጽጃ በሰከንዶች ውስጥ ስልካችሁን ፏ አድርጎ ያጸደዋል። ስፕሬ ወይም መጥረጊያ አያስፈልግም። ዝም ብሎ ማንከባለል ብቻ ነው የሚጠበቅባችሁ። ከዛም ድምቅ ብሎ ይጸዳል። ስልክ፣ አይፓድ፣ ላፕቶፕ፣ የመኪናችሁን ስክሪን ጭምር ማጽዳት ትችላላችሁ። ያው መሳሪያ አይደል? እጠቡት፣ እንደገና ተጠቀሙበት፣ ኪሳችሁ ውስጥ አስቀምጡ። በትልቅ ሜትር ክፍል ለመለካት ሞክሮ ማያቅ የለም። ይሄ ሆቶ የኪስ ሌዘር በኪሳችሁ መያዝ እና በ0.2 ሰከንድ ውስጥ ትክክለኛውን የክፍል መጠን ለማግኘት ሌዘር ይጠቀማል። ለቤቱ የሚመጥን ሶፋ ያስፈልጋል። አንድ ክሊክ አለቀ። ጠረጴዛ እየሰራችሁ ነው። አሁንም አንድ ክሊክ አለቀ። የዩኤስቢ-ሲ ቻርጅ የሚቀበል የኦኤልኢዲ ስክሪን ያለው እና በአንድ ቻርጅ ከ500 ጊዜ በላይ መለካት ይችላል።
ቆሻሻን ሳታጎነብሱ እንድትሰበስቡ የሚያደርግ ገራሚ ማሽን ላሳያችሁ። ኤርትሪያል ቫኪዩም ይባላል። ቆሻሻውን ወደሱ ብቻ ጥረጉት፣ ሁሉንም ነገር በራሱ ይመጣል። የቤት እንስሳት ጸጉር፣ ምግብ፣ አቧራ የመሳሰሉትን ነገሮች ጽድት ያደርጋል። የ20,000 ፓስካል ኃይል ያለው ሲሆን በሰከንዶች ውስጥ ቆሻሻውን ያጠፋል። ብዙ መልፋት ወይም ማጎንበስ የለም። በቤታችሁ ውስጥ የሮቦት ደስት ፓን እንዳለ ማለት ነው። ለዛሬ የተዘጋጁት ምርጥ ጋጀቶች እነዚህ ናቸው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም ጨምሩበት። ከዚህ በኋላ አሪፍ የቴክኖሎጂ ቪዲዮዎችን እሰራለሁ። በቀጣይ ቪዲዮ እንገናኝ። ቅድም ካሳየኋችሁ እቃዎች ውስጥ መግዛት የምትፈልጓቸው ካሉ በቴሌግራም አውሩኝ።